ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ጠፋ ብዬባቸዋለሁ። የጠፋሁበትን ምክንያት የራሴ ምክንያት ስላለኝ ነው። ይቅርታ እያልኩኝ አንዳንድ ነገሮችን ትንሽ አድሬስ ለማለት ያህል ነው። እንግዲህ ብዙ ሰዎች የከተማም ሰው ሆነ የገጠር ሰው ሚንስ ከክፍለ ሀገር የመጣ ሰው የሚቸገርበት የጤና አገልግሎት የማግኛ ቦታ ነው። እሱን በተመለከተ እንግዲህ አንዳንድ ልበላችሁና ከዚህ በኋላ ይህን በተመለከተ በተከታታይ የማስተላለፍላችሁ ይህንና ይህን መሰል መረጃዎች ይሆናል ማለት ነው። እንግዲህ ብዙ ሰው የሚቸገርበት ከክፍለ ሀገር መጥተው ከተማ ሲገቡ ማለትም አዲስ አበባ እንደዛውም አዲስ አበባ ዙሪያ ትላልቅ በሀገሪቱ ያሉ ከተሞች ላይ ሲገቡ የሚቸገሩበት ጥሩ የጤና አገልግሎት የማግኛ ቦታ የት ነው የሚለው ነው እና እንግዲህ ሁላችንም እንታመማለን። ታመን ወይም ያው እግዚአብሔር ከፈቀደ እንድናለን። ያው እንደዛውም ደግሞ እግዚአብሔር የወደደውን ያደርጋልና እናልፍ እንችላለን ማለት ነው። እንግዲህ እንድንድን ሁላችንም የታመመ ሰው ሁሉም የታመመ ሰው ኦልሞስት ሁሉም በሚባል ደረጃ የሚፈልገው መዳን ነው። ድኖ ወደ በፊት ወደ ቀድሞ ወደ ነበረው ጤንነቱ ተመልሶ የተለመደውን ህይወት መቀጠል ይፈልጋል ማለት ነው። ስለዚህ ሁላችንም የታመመን ሰዎች እንደምንታመም ይታወቃልና ፍላጎታችን መዳን ነው እያለ ለመዳን ደግሞ ምን ያስፈልገናል? ጥሩ የሆነ የጤና አገልግሎት ማግኘት ያስፈልገናል። ስለዚህ በሀገሪቷ ላይ በአሁን ሰዓት ላይ በሀገራችን በጣም ትላልቅ ሶስት አይነት እኔ እንኳን የማውቀው 3 አይነት ሐኪሞች አሉ። ጂፒ ወይንም ተመርቆ ስራ ላይ ያለ ሐኪም አሉ። ከዛ ስፔሻሊስት ያደረጉ ሐኪሞች አሉ። ከዛ ደግሞ ሰብ ስፔሻሊስት ያደረጉ ሐኪሞች አሉ። ሶስተኛ ጊዜ ማለት ነው። ስለዚህ በሀገራችን ደረጃ በጣም የሚገራርሙ በጣም ትላልቅ ሐኪሞች አሉ እና እነኝህን ሐኪሞች የት ነው ማገኘው በተገኘብኝ ወይንም የታመምኩትን በሽታ ለመዳን ጥሩ ሐኪም የት ነው ማገኘው ብሎ መፈለጉ ጥሩ አዋጭ ይሆናል እና የምንታከምበትን ቦታ መለየት በጣም ዋጋ አለው ለማለት ነው። ይህን ስናስብ እንግዲህ ሁሉም በየትኛውም ዓለም የተለመደው ነገር ምንድነው? ሴንትራላይዝ የሆነ ወይም ሴንተር የሆነ ቦታ ላይ በሀገራችን ደረጃ ወይም አዲስ አበባ ላይ ብዙ ሐኪሞች አሉ። ከስፔሻሊስት እስከ ሰብ ስፔሻሊስት ከሀገር ውስጥም ከሀገር ውጭ የተማሩ ሐኪሞች አሉን እና እነኝህን ሐኪሞች በአብዛኛው የምናገኛቸው አዲስ አበባ ውስጥ ነው እና አዲስ አበባ ውስጥ ደግሞ በፌዴራል የሚስተዳደሩ መስሪያ ቤቶች ጤና ተቋማቶች አሉ ወይም ሆስፒታሎች፣ እንደዛውም በግልም አሉ።